አዲስ አበባ ዩኒቨርሲቲ የሚከፍሉ ተማሪዎች ብቻ የሚማሩበት ዩኒቨርሲቲ አይደለም። ስንት ተማሪ እንቀበል የሚለው የዩኒቨርሲቲ ውሳኔ ነው። ከነኛ ውስጥ ምን ያክሉ ይክፈሉ፣ ምን ያክሉ ደግሞ በመንግስት ድጋፍ ይማሩ የሚለውን ስንወስን 50-50 ብናደርገው፣ መክፈል ለሚችሉት ደግሞ እድል መስጠት ያስፈልጋል። በእርግጠኝነት መናገር የሚቻለው መክፈል ከሚገባቸው ግማሽ በታች ነው እየከፈሉ ያሉት። የሚከፍሉትም ማለት ነው። ማይከፍሉት አይከፍሉም፣ በቃ አለቀ። በዘንድሮ 2017 ከወሰድን ለምሳሌ 50% ምንም አይከፍሉም። እኛ በ6 ዓመት የምናስከፍለው $10,000 አይሞላም። በአንድ ሴሚስተር ምናልባት በአንድ ሴሚስተር የሚከፍሉትን አዲስ አበባ ዩኒቨርሲቲ ከፍለው የሚማሩት። የቅድመ ምረቃ ተማሪዎች ቁጥር ወደፊት እንደ ድረ ምረቃው እያደገ አይሄድም። የተመጠነ የቅድመ ምረቃ የመጀመሪያ ዲግሪ ተማሪ ብቻ ነው የሚኖሩት። የሴኩላሪዝም ጉዳይ የከፍተኛ ትምህርት በተለይ ትምህርት ሴክተሩ አጀንዳ መሆን ከጀመረ አሁን 15 ዓመት ሆኖታል። አዲስ አበባ ዩኒቨርሲቲ አሁን ነጠላ መልበስ ከልክለዋል፣ ኒቃብ መልበስ ከልክለዋል የሚለው እኔም እሰማለሁ እና ብዙ ተማሪዎች ወደ ቤተ ክርስቲያን ይሄዳሉ፣ ነጠላ ለብሰው ሲሄዱ ያለው ቀን ደግሞ ያለው ግቢው ኒቃብ የሚለብሱ ተማሪዎች አሉ። ከልክለዋል የሚለው ኢንስቲትዩሽንስ ፎርም ካሰብኮ የለም አሰስፒክ ማለት ነው። ግቢ ውስጥ ማምለክ አይቻልም። ግቢ ውስጥ የቡድን ጸሎት አይቻልም ማለት ነው። ለአንድ ሃይማኖት አንድ ጉዳይ የሚፈቀድ ከሆነ በዩኒቨርሲቲው ቅጥር ውስጥ ለሌላ መከልከል አይቻልም። ጥቁር አንበሳ ሆስፒታል እንደ አንድ የማስተማሪያ ሆስፒታል አለ። ለዚህ ሆስፒታል የሚወጣውን ወጪ ተጠቃሚ ይክፈለው ቢባል የሚሆን አይመስለኝም። በ6 ወር ጊዜ ገምግመን ነበር። ግማሽ ሚሊዮን ሰው ታይቷል። ዩኒቨርሲቲ አቅም ያላቸው ተማሪዎች መዳረሻ እንዲሆን ስለምንፈልግ በስትራቴጂክ ፕላናችን ትምህርት ጥራትን የሚያጓድሉ ነገሮች በሙሉ መፍታት ያስፈልጋል። ተማሪዎች መጀመሪያውን አናውንስ ስናደርግ መክፈል ለማይችሉ በመንግስት ድጋፍ ለሚማሩ ተማሪዎችን ከቁጥር ከወሰን በኋላ ያሉንን ቦታዎች አይተን በእያንዳንዱ ምን ያክል እንደምንቀበል አስቀምጠን ነው ማስታወቂያ ነው። ከመክፈል ጋር በተገናኘ ለምሳሌ አዲስ አበባ ዩኒቨርሲቲ የሚከፍሉ ተማሪዎች ብቻ የሚማሩበት ዩኒቨርሲቲ አይደለም። ለምሳሌ 2017 በራሳችን ፖሊሲ ተማሪ ተቀብለናል። ስንት ተማሪ እንቀበል የሚለው የዩኒቨርሲቲ ውሳኔ ነው። ከነኛ ውስጥ ምን ያክሉ ይክፈሉ፣ ምን ያክሉ ደግሞ በመንግስት ድጋፍ ይማሩ የሚለውን ስንወስን 50-50 ብናደርገው ብለን የገባ ነው። 2500 ተማሪዎች እንደ የትኛውም ዩኒቨርሲቲ ግን በእኛ መስፈርት ተፈትነው አሟልተው መርጠናቸው እናስገባቸዋለን። እንደ ማንኛውም ሌላ ዩኒቨርሲቲ እንዳለ በአነስተኛ ወጪ መጋራት የሚያወራሉ ማለት ነው። መክፈል ለሚችሉት ደግሞ እድል መስጠት ያስፈልጋል። በአንድ ወር በሌላ ምክንያት በቀጥታ የሚማሩትን ፕሮግራም እርግጠኛ ሆኖ መግባት የሚፈልጉ በአንድ ወር በሌላ ምክንያት ሌላ ሀገር ዩኤኢ ሂደው ወር አውሮፓ ሂደው ወይ አሜሪካ ሂደው ወይ አፍሪካ ሀገር ሂደው ከፍተኛ ትምህርትን ከመማር አዲስ አበባ ዩኒቨርሲቲ ከፍዬ የምፈልገውን ፕሮግራም እስካገኘው ድረስ መማር እፈልጋለሁ የሚሉ መክፈል ከሚችሉ ቤተሰብ የሚመጡ ተማሪዎችን ለማስተናገድ ማለት ነው። የመክፈል አቅምን ታሳቢ አድርጓል ወይ ከተባለ አሁን መንግስት ለትምህርት ከሚያወጣው አዲስ አበባ ዩኒቨርሲቲ አስጠንተናል። አንድ ተማሪ ምን ያክል መክፈል ይኖርበታል ሙሉ ወጪውን ቢከፍል ብለን አስጠንተናል። በእርግጠኝነት መናገር የሚቻለው መክፈል ከሚገባቸው ግማሽ በታች ነው እየከፈሉ ያሉት። የሚከፍሉትም ማለት ነው። ማይከፍሉት አይከፍሉም፣ በቃ አለቀ። በዘንድሮ 2017 ከወሰድን
ለምሳሌ 50% ምንም አይከፍሉም። ከዛም በላይ 200 ተማሪዎች ደግሞ 500 በላይ ያመጡትን የማትሪክ ውጤት ከ600 500 በላይ ያመጡትን 200 ተማሪዎች ደግሞ ስኮላርሺፕ ሰጠን። ስኮላርሺፑ ምን ማለት ነው? አለመክፈል ብቻ አይደለም፣ ወጪ መጋራትን ብቻ ነፃ መሆን አይደለም። የኪስ ገንዘብ እንሰጣቸዋለን። ኪስ ገንዘብ እንሰጣቸዋለን። እነኚህን ተማሪዎች ደግሞ የሆነር ፕሮግራም አካል እንዲሆኑ እንፈልጋለን። ምን ማለት ነው እሱ? የመጀመሪያ ዲግሪያቸውን በነፃ እንዲማሩ፣ በቀጣይ ረዳት ተመራማሪዎች፣ ረዳት መምህራን እንዲሆኑ፣ ማስተርስ ፒኤችዲያቸውን በተሻለ ዩኒቨርሲቲዎች እንዲማሩና የቀጣይ ዘመን የአዲስ አበባ ዩኒቨርሲቲ ተመራማሪዎችና መምህራንና መሪዎች እንዲሆኑ እንፈልጋለን። ይሄንን በየአመቱ የምናደርገው ይሆናል ማለት ነው። መክፈል አንጻር አሁን ዛሬ ገንዘብ ከመግዛት አቅሙ ጋር ተያይዞ በጣም ውድ ነው ብለን ያስቀመጥነውን የሕክምና ትምህርት ቢሆን ብንወስደው እኛ በ6 ዓመት የምናስከፍለው $10,000 አይሞላም። እዚሁ ጎረቤት ሀገር ኬንያ ማከሬሪ፣ ዩጋንዳ ላይ ደግሞ እዚሁ መካከለኛ ምስራቅ ላይ መክፈል የሚችሉ የህብረተሰብ ክፍላችን ልከው ሲያስተምሩ ስንት እንደሚከፍሉ እናውቃለን። በአንድ ሴሚስተር ምናልባት በአንድ ሴሚስተር የሚከፍሉትን ነው አዲስ ዩኒቨርሲቲ ከፍለው የሚማሩት። ሕክምና ለመማር የአውሮፓ የአሜሪካውን ተውና እዚሁ አካባቢያችን ያሉትን ሀገር የሆኑትን ማለት ነው ሀገራት ብናይ የሚከፍለው የኛ ተማሪ ምናልባት በአንድ ሴሚስተር እዛ ዩኒቨርሲቲ የሚከፍለው ነው እየከፈለ ያለው። እንደዛም ሆኖ ግን ሁሉንም የህብረተሰብ ክፍል ስለሚመለከት አይደለም፣ መክፈል ለሚችሉት እንጂ መክፈል ለማይችሉት አሁንም መንግስት እንዳልኩ ቅድም ከ50% ያላነሰውን ተማሪ እንደ የትኛውም ዩኒቨርሲቲ ግን አቅም ያላቸውን ተማሪዎች መርጠን ወስደን አስገብተን እናስተምራለን። ይሄ ቀጥል፣ ይሄ ዜሮ አይሆንም። መክፈል የማይችሉት 10,000 ከባድ ነው፣ 1,000 ከባድ ነው፣ 100,000 ከባድ ነው። መክፈል ለሚችሉት ደግሞ እኛ ጋር የሚከፍሉት በ6 ዓመት፣ በ4 ዓመት፣ በ5 ዓመት ሌላ ሀገር ቢሄዱ በአንድ ሴሚስተር የሚከፍሉት ነው። ከዛ አንጻር ነው እኛ በእርግጠኝነት የኢትዮጵያን ነባራዊ ሁኔታ ያገናዘበ ነው። እዚህ ላይ ቅሬታ ሲነሳ የነበረብን በእኛ ላይ በጣም ትንሽ አረጋችሁት ክፍያውን ነው። እኛ ይሄ ነገር የመጀመሪያው ዩኒቨርሲቲ ነው። መንግስት ለትምህርት ያለውን ቁርጠኝነት እናውቃለን። እሱን ደግሞ ትናንሽ ብሮች በመሰብሰብ የመረጃ ማምታታት መፍጠር አንፈልግም። ኮሚትመንቱን እያሳየ መቀጠል አለበት። ይቀጥላልን ብዬ አምናለሁ። የሚከፍለው የሚችለው ብቻ መሆን ይኖርበታል። ለዛ ለመለየት ያው እኛ ማህበረሰብ አስቸጋሪ ነው። መክፈል ለሚችልና የማይችል መለየት አይቻልም። እንደ ሌላ ሀገር ሶሻል ሴኩሪቲ ነምበር የለውም። የበረከት አጠቃላይ የአመት ገቢ የወር ገቢው አይታወቅም። መክፈል የሚችል ካቴጎሪ ውስጥ ነው ያለው በረከት ሳሙኤል፣ መክፈል የማይችል ውስጥ ነው ብሎ ለመበየን አስቸጋሪ ነው። ግን አሁን ከናሽናል አይዲ ፕሮጀክት ጋር ከሌሎች ጋር ተደምሮ ወደፊት ማህበረሰባችን የአካውንቲንግ እና የሪፖርቲንግ ስርዓቱ ሲጠናከር ደግሞ በቀላሉ ማን መክፈል ይችላል፣ ማን መክፈል አይችልም፣ ስኮላርሺፕ የሚገባቸው የትኞቹ ናቸው፣ የማይገባቸው የትኞቹ ናቸው ብሎ ለመለየትና ለመወሰን የሚረዳ ስርዓት ይገነባል ብዬ አምናለሁ። አንዱ የሚከፍል ሰው ዲማንዲንግ መሆናል እንዲሆን እንፈልጋለን። ለራሳችን ለዩኒቨርሲቲው ለራሳችን ስን ለዩኒቨርሲቲው መሻሻል አዲስ አበባ ዩኒቨርሲቲ ትላንት የተፈጠረ ዩኒቨርሲቲ አይደለም። ብዙ ባክሎግ ያሉት ነገር ነው። ብዙ አቅም እንዳለው ሁሉ ማለት ነው። ያሉን ተማሪዎች የሚከፍሉ ተማሪዎች በተበራከቱ ቁጥር ሞር ዲማንዲንግ መሆናቸው አይቀርም። ግን የሚከፍሉ ተማሪዎች ስለሌሉ አይደለም። አዲስ አበባ ዩኒቨርሲቲ አቅም ያላቸው ተማሪዎች መዳረሻ እንዲሆን ስለምንፈልግ በስትራቴጂክ ፕላናችን ትምህርት ጥራትን የሚያጓድሉ ነገሮች በሙሉ መፍታት ያስፈልጋል። የፕሮግራሞች ድግግሞሽን ያስቀረነው በዛ ምክንያት ነው። ወጪ የምንቆጥበው ትምህርት ላይ ኢንቨስት ለማድረግ ነው። እንዳየው የስማርት ካምፓስ ፕሮጀክት፣ የስማርት ክላስሩምስ ፕሮጀክት፣ ኮርሶችን በቴክኖሎጂ የማገዝ ተጨማሪ ማቴሪያልስ በቴክኖሎጂ የማድረስ ጉዳይ እየተሰራ ያለው ትምህርት ጥራቱን ከፍ ለማድረግ ነው። በሂደት ደግሞ
ብቁ መምህራንን ጥሩ የሚከፈላቸው ብቁ መምህራንን በሰራን ቁጥር ብቁ አመራሮችን ወደ ዩኒቨርሲቲው የተለያዩ የአመራር እርከኖች ባመጣን ቁጥር ለጥራት ትኩረት ሰጥተን መስራታችንን እንቀጥላለን ማለት ነው። መሰረተ ልማቱም እንደዛው መማሪያ ክፍሎች፣ ላቦራቶሪዎች፣ የኮምፒውተር ላቦች፣ ማደሪያዎቻቸው፣ መመገቢያዎቻቸው፣ ግቢዎቻቸው ማሻሻል አለብን። በተስማሚ የትምህርት አውድ ውስጥ የማይማር ሰው ሊሳካለት አይችልም። ለዛ ነው ግቢዎቻችንን ጽዱ፣ ስማርት እና አረንጓዴ እናደርጋለን ብለን የጀመርነው። እዚህ ዋናው ግቢ እንዳየኸው ምናልባት በቅርብ 2-3 ወራት ውስጥ የሚጠናቀቅ የሀገራችን የመጀመሪያ ስማርት ካምፓስ ይሆናል። በርከት ያሉ መማሪያ ክፍሎቻችንን ወደ ስማርት ክላስሩም እየቀየርን ነው። ግቢዎቻችንን እያጸዳን ነው። ተማሪዎች የሚቆዩበት የሚዝናኑበትን አካባቢ እያሻሽል ነው። የስፖርት ሜዳዎቻቸውን እየቀየርን ነው። የማደሪያ ዶርሞችን ክረምት ላይ ብዙ ሚሊዮኖች አፍሰን ጠግነናል። በየጊዜው የሚሻሻል መኖር አለበት። ላይብረሪዎቻችንን ላቦራቶሪዎች፣ ወርክሾፖች ደግሞ በቀጣይነት የሚሻሻል ነገሮች የነኚህ ድምር ውጤት ነው ጥራቱን የሚያመጣው ብዬ ስለማመን የገመገምን ነው። ጉድለቶች አሉ። አሁን ዘንድሮ የምንሰራው ኢሚዲየትሊ ውጤት የሚያስገኝባቸው አካባቢዎች አሉ። ኢሚዲየትሊ ደግሞ ውጤት የማይታይባቸው ነገሮች አሉ። ዛሬ እያስመረቅን ያለው ዛሬ በጣም በርከት ብሎ ያለው ተማሪ በራስ ገዝነቱ የመጣ አይደለም። ከዛ በፊት የገባ ተማሪ አለ። ግን እነኚህ 2016፣ 17፣ 18 የሚገቡ ተማሪዎች በሂደት ብቁ ናቸው፣ በራሳችን ፈተና ነው ያመጣናቸው ብለን የወሰናቸው ከ17 ጀምሮ ያለው አቅም እየተሻሻለ ሲሄድ መምህሩንም ለማትጋት አመራሩንም ለማትጋት በጣም ስለሚረዳ ለትምህርት ጥራቱ አንድ አቅም ይሆነናል ብዬ ነው የማስበው። አዲስ አበባ ዩኒቨርሲቲ መግቢያ አካባቢ እንዳነሳሁት የምርምር ዩኒቨርሲቲ ነው መሆን የሚፈልገው። ያ ማለት ምን ማለት ነው? ትኩረቱ የድህረ ምረቃ ትምህርቶች ይሆናሉ ማለት ነው። ሁለተኛ፣ ሶስተኛ ዲግሪ ስፔሻሊቲ፣ ሰብ ስፔሻሊቲ ፕሮግራሞች ይሆናሉ። ይሄ በብዛት ዶርም የማይፈልግ አደል ተማሪ ነው የሚኖረው። ምናልባት በዩኒቨርሲቲ ዙሪያ ወደፊት ሊፈጠሩ የሚችሉ ሆስቴሎችን የሚፈልግ የራሱ ህይወት ያለው ተማሪ ነው በአብዛኛው ብለን እንወስዳለን። ካልሆነም በራሱ መንገድ የሚኖር ተማሪን ታሳቢ ያደርጋል። የቅድመ ምረቃ ተማሪዎች ቁጥር ወደፊት እንደ ድህረ ምረቃው እያደገ አይሄድም። የተመጠነ የቅድመ ምረቃ የመጀመሪያ ዲግሪ ተማሪ ብቻ ነው የሚኖሩት። አሁን ያሉ ዶርሚቶሪዎች ወደ 14,000 የሚደርሱ ተማሪዎችን ማስተናገድ ይችላል አዲስ አበባ ዩኒቨርሲቲ። አሁን ያለን አጠቃላይ ተማሪ የዶርም ፍላጎቱ ከዛ በላይ ነው። በሂደት ግን ይሄ እየተመጣጠነ እየተስማማ ይሄዳል። ተጨማሪ ዶርም ግን የመገንባት ፍላጎት የለንም። ራይተው ያሉንን ዶርሞች ግን ለተማሪዎቹ ተስማሚ ማድረግ፣ ጽዱ ማድረግ፣ ምቹ ማድረግ የዶርም ውስጡን ብቻ ሳይሆን ከባቢውን ማስተካከል ይፈልጋል። ዶርም ለሚፈልጉት ያክል ወደ 14,000 ለሚደርሱ ተማሪዎች ግን ይሄ 14,000 አቅም ሁሌም ይኖራል ማለት ነው። የተማሪ ዲሞግራፊው ስለሚቀየር በዛ ረገድ ብዙ ህንፃዎችን መገንባት የሚያስፈልግ ውሳኔም የለም፣ ፍላጎትም የለም። ጥቁር አንበሳ ሆስፒታል እንደ አንድ የማስተማሪያ ሆስፒታል አለ። እንደ ዜጋ ያው ታሪኩ ስለሚታወቅ ማለት ነው። ጥቁር አንበሳ ሆስፒታል ንጉስ በልጃቸው ስም የሰየሙት ሆስፒታል ነበር። ኢትዮጵያ ሕዝብ አንዳንድ ብር አዋጥቶ ያስጀመረው ሆስፒታል ነው። ከዛ በኋላ የመጡ መንግስታት ብዙ ተጨማሪ ኢንቨስትመንት አድርጓል። በተለያዩ ተጠሪነት ቆይቷል። ከጤና ሚኒስቴር ጋር አሁን መጨረሻ ያለው ከዩኒቨርሲቲው ጋር። ኖርማሊ ዩኒቨርሲቲዎች ሆስፒታል ሲኖራቸው የማስተማሪያ ሆስፒታል ነው የሚኖራቸው፣ የሪሰርች እና የማስተማሪያ ሆስፒታል ነው የሚኖራቸው። ግን እንደዛ አይደለም። ጥቁር አንበሳ ሆስፒታል የአገር ሆስፒታል ነው።
ለሌሎች ሆስፒታሎችም ሆስፒታል ነው በእኔ እምነት። ለአጠቃላይ የኢትዮጵያ ሪፈራል ስርዓት የሚባል ነገር የሌለበት የኢትዮጵያ ሁሉም ኮርነር ያለ ተርሚናል የሚባሉ ኬዞች የሚታዩበት ቦታ ነው። ለዚህ ሆስፒታል የሚወጣውን ወጪ ተጠቃሚ ይክፈለው ቢባል የሚሆን አይመስለኝም። ማለት በጣም ጥቂት ሰዎች ብቻ የሚታከሙበት ሆስፒታል ነው የሚሆነው። ቢሻሻልም ማለት ነው። ለምሳሌ የካርድ ምሳሌ ዛሬ 50 ብር ቢሆን 100 ብር ብታረጉ የጥቁር አንበሳን ወጪ ችን ታክል ነው የሚሸፍነው። በጣም ወጪው ከፍተኛ ነው። በጣም ከፍተኛ ወጪ አለበት። ምክንያቱም እነኚህ ኬዞች በተለያየ ደረጃ ታይተው የሚመጡ ሬፈራል ኬዞች ናቸው። በጣም ኮምፕሊኬት የሚያደርጉ ኬዞች ናቸው። ደግሞ የሚያየውም ሰው ብዛት በጣም ብዙ ነው። በ6 ወር ጊዜ ገምግመን ነበር። ግማሽ ሚሊዮን ሰው ታይቷል። በተኝቶ ሕክምናም በተመላላሽም አመቱ መጨረሻ ድረስ ወደ 1 ሚሊዮን የሚጠጋ ሰው ይታያል ማለት ነው። ይህንን ሰው ያክል ሲታይ ዜጎች አይከፍሉም እያልኩኝ አይደለም፣ ግን የከፈሉት ለዛ ሕክምና ከወጣው አንጻር ቢታይ በጣም እምንት ትንሽ ደግሞ ማሻሻል ያስፈልጋል። አገልግሎት ለማሻሻል የመንግስት እጅ ብቻ መጠበቅ፣ ዩኒቨርሲቲን ድጋፍ ብቻ መጠበቅ ደግሞ አይቻልም። ትንሽ ተመኖች ቢሻሻሉ ለምሳሌ ካርድ ላይ፣ አንዳንድ የላቦራቶሪ ላይ፣ የተኝቶ ለሚታከሙ የአልጋ ትንሽ ማስተካከያ ቢደረግ የሚደረገውን የጥራት ማሻሻል ስራዎች ያግዛል እንጂ ጥቁር አንበሳን ሀብታም አያደርግም። የጥቁር አንበሳ ሙሉ ወጪ አይሸፍንም። በእርግጠኝነት የምናገረው ለአዲስ አበባ ዩኒቨርሲቲም ገቢ በማመንጨት አዲስ አበባ ዩኒቨርሲቲን ከጥቁር አንበሳ መነጨውት የሚለውን ሀብት የሚያመጣ አይደለም። ራሱን እንኳን የተወሰነ ፐርሰንት የወጪውን ቢችል ትልቅ ሪሊፍ ነው። ደግሞ እያሰፋ ነው እንደምታውቀው G+10 በላይ ሆነ የተመላላሽ ሕክምና ህንፃ ወደ 80% በላይ ተጠናቀቀ አለ። በቅርቡ ስራ የጀመረ G+8 በላይ ሆነ የኢመርጀንሲ ህንፃ አለ። እነኚህ ሁሉ ግብአት ይፈልጋሉ። ነርስ ይፈልጋሉ፣ ውሃ ይፈልጋሉ፣ መብራት ይፈልጋሉ። በዛ ሁሉ ልክ ደግሞ የታካሚው ቁጥር እያደገ ይሄዳል። ወጪዎች ይናሩ ይሄዳሉ። የግብአት ወጪ ደግሞ እንደምታውቀው ከጊዜ ወደ ጊዜ እያደገ ነው። መጠነኛ ማስተካከያ ቢደረግ ክፋት የለውም። ዜጋውን በተሻለ ለማገልገል ያግዛል። ግን ለአዲስ አበባ ዩኒቨርሲቲ ገቢ አምጥቶ የገቢ ማመንጨት አንድ ትልቅ አቅም ሆኖ ይሄዳል ብዬ አላምንም። እንዲሁ ግን የሕክምና አገልግሎቱን ጥራት ከማሳደግ አንጻር በጣም የሚጠቅም ውሳኔ ይሆናል። ተመን ሲሻሻል የዜጎችን የመክፈል አቅም ቅድም ተማሪዎቹ ላይ እንዳነሳ ነው ታሳቢ ማድረግ አለበት። ይሄ አንድ የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ አካል የሆነ የማስተማሪያ ሆስፒታል ስላለ የመላ ኢትዮጵያን የመጨረሻ ምናልባት ከፍጣሪ መልስ እድላቸውን የሚሞክሩበት ዩኒቨርሲቲ ነው፣ ሆስፒታል ነው። አንዳንዶቹ በብዙ ደረጃ ታይተው ሳይሳካ ሲቀር የሚመጡበት ቦታ ነው። ያንን የህዝብ አገልግሎቱን ለመላ ኢትዮጵያ የመላ ኢትዮጵያ ሆስፒታል መሆኑን መጠበቅ ያስፈልጋል። ከስሙ ከታሪኩም ያንን ዲማንድ ያደርጋል። በዛ መልኩ ነው የሚያየው አዲስ አበባ ዩኒቨርሲቲ። ወደፊትም ከሚመለከት ጤና ሚኒስቴርም ከትምህርት ሚኒስቴርም ጋር ውይይት እያደረገ ወደፊት የሚኖረው የዩኒቨርሲቲው አመራር ይሄን ነገር ሚዛን ጠብቆ የሚሄዱበት ጉዳይ ይሆናል። እንዲሁ ታካሚ ሁሉንም ነገር ይክፋል ቢባል አይ ዶንት ቲንክ እዚህም ያለ ነው ማናችንም መታከም የምንችል አይመስለኝም። በጣም ውድ ስለሚሆን ማለት ነው። የሴኩላሪዝም ጉዳይ የከፍተኛ ትምህርት በተለይ ትምህርት ሴክተሩ አጀንዳ መሆን ከጀመረ አሁን 15 ዓመት ሆኖታል። እኔ አስታውሳለሁ በወቅቱ ጅማ
ዩኒቨርሲቲ ነበርኩ። የአንድ ኮሌጅ ምክትል ዲን ነበርኩ። ከዛም በሌላ ኃላፊነት ዩኒቨርሲቲውን አገልግያለሁ። ያኔ ጀምሮ የሴኩላሪዝም ጉዳይ ተነስቷል። ያኔ በነበረው የፌዴራል ጉዳዮች ሚኒስቴር በትምህርት ተቋማት በአጠቃላይ በኋላ ደግሞ በመንግስት ተቋማት ሊኖር የሚገባ የአምልኮ፣ የአመጋገብ እና ያለባበስ ስርዓት ምን ይምሰል የሚል አዲስ አበባ ዩኒቨርሲቲ አሁንም የህዝብ ዩኒቨርሲቲ ነው። ፍሬም በዛ እይታ መታየት አለበት። አዲስ አበባ ዩኒቨርሲቲ አሁን ነጠላ መልበስ ከልክለዋል፣ ኒቃብ መልበስ ከልክለዋል የሚለው እኔም እሰማለሁ። ማለት እንደ ፕሬዝዳንት እኔም እሰማለሁ ስለ ከልክለዋል የሚባለውን አዲስ አበባ ዩኒቨርሲቲ እሰማለሁ። ግን እኔ በአጋጣሚ እኔ ጧት ነው የምመጣው። እዚህ ግቢ የምደርሰው ብዙ ጊዜ ከ12 ሰዓት እስከ 12 ተኩል ባለው ጊዜ እደርሳለሁ እና ብዙ ተማሪዎች ወደ ቤተ ክርስቲያን ይሄዳሉ፣ ነጠላ ለብሰው ሲሄዱ ያለው ቀን ደግሞ ያለው ግቢው ኒቃብ የሚለብሱ ተማሪዎች አሉ። ከልክለዋል የሚለው ኢንስቲስ ፎርም ካሰብኮ የለም አሰስፒክ ማለት ነው። አዲስ አበባ ዩኒቨርሲቲ ብቻ ሳይሆን የመንግስት ተቋማት ግን ሴኩላር መሆን አለባቸው። ዜጎች ሲቪክ መሆን አለባቸው። ቦተም ላይ ነው እሱ ነው። ዜጎች ሲቪክ መሆን አለባቸው፣ ተቋማት ሴኩላር መሆን አለባቸው ሲባል ዜጎች ወደ መንግስት ተቋም ሲሄዱ መብታቸውን ለማግኘት በዜግነታቸው ነው እንጂ በሚለብሱት በሚያዩት በምናምን አይደለም መሆን ያለበት። የመንግስት ተቋማት ደግሞ የሁሉም የኢትዮጵያ ብሔር ብሔረሰቦች የሁሉም ሃይማኖት ተከታዮች ተቋም ነው። አገልግሎት አሰጣጣቸው ከዚህ ነገር ጋር መምታታት የለበትም። እና ለምንድን ነው ግን መልበስ ተነጥሎ የሚወሰደው? ግቢ ውስጥ ማምለክ አይቻልም። ግቢ ውስጥ የቡድን ጸሎት አይቻልም ማለት ነው። የማምለኪያ ቦታዎች የትምህርት ተቋማት መሆን ስለማይችል ይሄ ሆኖ ግን ዜጎች ሃይማኖት ይኖራቸዋል። ሃይማኖታቸውን ኤክሰርሳይዝ ማድረግ አለባቸው። በግቢ ውስጥ እና በግቢ ውጭ እንዴት እንደሚሆን መደንገግ ያስፈልጋል። ለአንድ ሃይማኖት አንድ ጉዳይ የሚፈቀድ ከሆነ በዩኒቨርሲቲው ቅጥር ውስጥ ለሌላ መከልከል አይቻልም። ስለዚህ ዩኒቨርሲቲዎች ለሁሉም እኩል ወር ተመሳሳይ አገልግሎት የሚሰጡበትን ስርዓት ማበጀት ይኖርባቸዋል። ይሄ ቀላል አይደለም። ምሳሌ ቅድም ያልከውን ነጠላ የሚለብሱ ኦር ኒቃብ የሚለብሱ ተማሪዎችን ከምን አንጻር ነው ዩኒቨርሲቲዎች መከልከል ኦር ይሄ እንደዚህ አይነት ጉዳይ ላይ ገደብ የሚጥሉት ብለህ ብትጠይቀኝ እኔ የሚነሳው በረከት መሆንና ሳሙኤል መሆንን መለየት መቻል አለበት። ማንነትን መለየት ያስፈልጋል። ዘን ኢሚዲየትሊ የሚነሳው አንድ የሀሌት የሆነ ጥያቄ እንዴ በቴክኖሎጂ መለየት ይቻላል፣ በረከትን በአሻራው ሳሙኤልን በአይሪሱ መለየት ይቻላል ይባላል። ይሄን ስንት ቦታ ነው የምታደርገው? አዲስ አበባ ዩኒቨርሲቲ ብቻ ሳይሆን የኢትዮጵያ ዩኒቨርሲቲዎች ስንት መማሪያ ክፍሎች፣ ስንት ላቦራቶሪዎች፣ ስንት ላይብረሪዎች፣ ስንት ዶርሚተሪ መግቢያ በሮች እንደዚህ አይነት ቴክኖሎጂ ኢንስቶል ማድረግ ይችላሉ? ኢንቨስትመንቱን አሁን ዩኒቨርሲቲዎች ይችሉታል? እጠራጠራለሁ። በብዛት በሰፊው እጠራጠራለሁ። መለየት የሚያስችል ቴክኖሎጂ ዓለም ላይ አለ። መለየት የሚያስችል ቴክኖሎጂ ዓለም ላይ አለ ማለት ዩኒቨርሲቲዎች አላቸው ማለት አይደለም። እና ለምን ትከለክላላችሁ? በአይሪስ መለየት ይቻላል፣ በአሻራ መለየት ይቻላል። በረከትና ሳሙኤል መካከል መምታታት እንዳይመጣ ብትለኝ ይቻላል። ግን አዲስ አበባ ዩኒቨርሲቲ ያለው ወይ ብትለኝ የለው። ምናልባት ከጥቂት ወራት በኋላ አዲስ አበባ ዩኒቨርሲቲ ሜይን ካምፓስ ላይ ስማርት ካምፓስ ስለሚሆን በር መግቢያውና የተወሰኑ ቦታዎች መግቢያ መለየት ይቻላል። ምንም ልበስ ምንም ያክል ራስን ሸፍን በበረከትና በሳሙኤል መካከል መለየት ይቻላል። ግን ይሄንን ወደ እያንዳንዱ መማሪያ ክፍል፣ ወደ እያንዳንዱ ላቦራቶሪ፣ ወደ እያንዳንዱ ላይብረሪ፣ ወደ እያንዳንዱ ዶርሚተሪ፣ ወደ እያንዳንዱ ቢሮ መግቢያ በር ማስፋት ይፈልጋል። ይሄ አሁን ባለው ሁኔታ ኢትዮጵያ ዩኒቨርሲቲዎች የሚችሉት ነው ብዬ አላስብም። የተሻለው የተመረጠው ቢያንስ ማንነት ለመለየት የሚያስችል
ያክል መጋለጥ ይኖራል። እኔ ከዛ አንጻር ነው መታየት አለበት እንጂ ዩኒቨርሲቲ ተማሪዎች ሃይማኖት እንዳላቸው ሃይማኖታቸውን እንደሚወዱ ኢትዮጵያኖች ሃይማኖት እንዳላቸው የጠፋው አይደለም። አንተም እንደምትጠረጥረው እኔም ሃይማኖት ተከታይ ነው የምሆነው። እንግዲህ በኢትዮጵያ 99% ከተባለ እኔን ይጨምራል ብዬ ወስዳለሁ። እኔ አሁን ለምሳሌ እዚህ ግቢ ስለተማርኩ እንዲያውም ያን ይሄኛው በር አልተዘጋም ነበር፣ በዚህ በኩል እየሄድን ነው ማርቆስ የምንሄደው። ይሄ ግን ያው በሂደት የመንግስትና የሃይማኖት ግንኙነት በህግ መደንገግ አለበት። ይሄን ፕሬዝዳንት ስለሆንክ ስላልሆንክ ሳይሆን ለተቋማቱ ስራ መሳለጥ አስፈላጊ የሆኑ ውሳኔዎች ሲሆን መወሰን አለባቸው። የምትወስነው ምናልባት የእህቶች ልጆች ላይ ሊሆን ይችላል። ግቢ ውስጥ እንዳትለብሱ ወይ ደግሞ የሩቅ ዘመዶች ግቢ ውስጥ እንደዚህ እንዳታረጉ ብለህ መወሰን ነውና ሂሳቡ መሆን ያለበት ዜጎች ወደ መንግስት ተቋማት ሲመጡ ሲቪክ ነው መሆን ያለባቸው። የመንግስት ተቋማት ደግሞ ሴኩላር ነው መሆን ያለባቸው። ለሁሉም ዜጋ ለሁሉም የኢትዮጵያ ብሔር ብሔረሰብ ተመሳሳይ ተቀራራቢ አገልግሎት ማቅረብ መቻል አለባቸው። ዜጎች ደግሞ ባለባበሳቸው በማንነታቸው በምናምን ጫና እንዳይደርስባቸው ሲቪክ በሆነ መልኩ ኢንጌጅ ማድረግ አለባቸው። ይሄ ነው የሚሻለው የሚል ነው ምርጫው የሚመስለኝ። አዲስ አበባ ዩኒቨርሲቲ አሁን ስንነጋገር አልከለከለም፣ ግን ቢከለክልም በቂ ምክንያት አለ። ሌሎች አማራጮች የሚለው ንድፈ ሐሳባዊና ቲዮሬቲካል ነው። ቁጥር እንደሚያቅሰውና ስራው እንዳለ ሰው ይሄንን ማስረዳት ይቻላል። ቴክኖሎጂው አለ ማለት ኢትዮጵያ አላት ማለት አይደለም። አዲስ አበባ ዩኒቨርሲቲ አፎርድ ያደርገዋል ማለት ግን አይደለም። ግልጽ ለማድረግ ከፍለው የሚማሩ ተማሪዎች መጀመሪያውን አናውንስ ስናደርግ መክፈል ለማይችሉ በመንግስት ድጋፍ ለሚማሩ ተማሪዎችን ከቁጥር ከወሰን በኋላ ያሉንን ቦታዎች አይተን ለምሳሌ 20 በኢኮኖሚክስ መቀበል እንፈልጋለን፣ 30 በሶፍትዌር ኢንጂነሪንግ፣ 40 በሕክምና መቀበል እንፈልጋለን ብለን ነው ፕሮግራም የምንሰጣቸው። ፕሮግራሞች ዝርዝር በእያንዳንዱ ምን ያክል እንደምንቀበል አስቀምጠን ነው ማስታወቂያ የምናወጣው። ተማሪዎችም ሲወዳደሩ ለስፔሲፊክ ፕሮግራም ፋክት አንዳንዶቹ ምንድነው በዚህ ዓመት ያደረግነው 1 እስከ 3 ይመርጣሉ። ኢኮኖሚክስ ባላገኝ ችግር የለውም፣ ፖለቲካል ሳይንስ መማር እፈልጋለሁ ችግር የለውም፣ ሎካል ዴቨሎፕመንት መማር እፈልጋለሁ ኦር ፉድ ሴኩሪቲ መማር እፈልጋለሁ ብለው እንዲመርጡ፣ አንዳንዱ ተማሪ ደግሞ አይ እነኚህን 3ቱን ባላገኝ ዩኒቨርሲቲው በሚሰጠኝ መማር እፈልጋለሁ ግን ከፍዬ ብሎ እንዲመርጡ ይደረጋል። በአብዛኛው የመጀመሪያ ምርጫቸውን እንዲያገኙ ጥረት ይደረጋል። ከሌሎቹ ተማሪዎች በተለየ የሚፈልጉትን አካባቢ 1 እስከ 3 የመረጡትን ፕሮግራም የማግኘት እድላቸው ከፍ ያለ፣ ሌሎች አያገኙም ማለት ግን አይደለም። እኛ ቀድመን በእነኚህ ቦታዎች የሚኖሩን ተጨማሪ ስፔሶች ምንድናቸው ብለን ለይተን ስለምናስተዋውቅ ማለት ነው። በዛ መልኩ ማጥሪያው ግልጽ ከሆነ ግን ምንድነው እሱ በነጥብ ነው ወይስ በምንድነው ልዩነቱ የሚመጣው? ለምሳሌ 3.5 ያለው የማይከፈል ወይ የመንግስት በጀት ተማሪና የመንግስት ተማሪን የምንወስደው ፍሬሽማን ሳይንስ፣ ፍሬሽማን ሶሻል ብለን ነው የምንወስደው። እነሱ ምንም እንኳን የፍሬሽማን ኮርስ ቢወስዱ ነው የዛሬ 2 ዓመት ይሁን እንደዚህ የሚፈልጉትን ኢኮኖሚክስ ገብቶ እንደሚማሩ ማለት ነው። ግልጽ ነው። ያኛው ግን ለምሳሌ እኔ እንደተማርኩበት ዘመን ይሁንና ፍሬሽማን ሶሻል ይቆይና ፍሬሽማን ሶሻል ላይ ተወዳድሮ ኢኮኖሚክስ ኦር ፖለቲካል ሳይንስ ይገባል ማለት ነው። እድሎችን በተመለከተ አዲስ አበባ ዩኒቨርሲቲ ያው ከወራት በኋላ 75 ዓመት ይሞላል። ከዚህ በፊት ብዙ እድሎች አግኝቷል፣ ብዙ እድሎችን ተጠቅሟል።
ራስ ገዝነት መልሶ ወደ አዲስ አበባ ዩኒቨርሲቲ ሲመጣ አንድ እድል ነው ብዬ ነው የምወስደው። ይህንን እድል ዩኒቨርሲቲው ማህበረሰብ እና አጠቃላይ ከዩኒቨርሲቲው ጋር የሚጎዳኝ በሙሉ በትክክል ከተጠቀመበት ትላልቅ እድሎችን መፍጠር የሚችልበት እድል ነው። በመለስተኛ ደረጃ ከተጠቀመ መለስተኛ ውጤቶችን ያገኛል። ካባከነውም ያው እዛ ይቆያል ማለት ነው። አሁን የተገኘው እድል በእኔ እምነት ዩኒቨርሲቲዎች መሆን የሚፈልጉትን ነገር እንዲሆኑ ይረዳቸዋል። ማለት ነፃነት ያላቸው፣ ስለሚመራመሩበት አጀንዳ ነፃነት ያላቸው፣ ስለሚወስዱት ተማሪ አይነትና ብቃት ነፃነት አላቸው፣ ስለሚቀጥሩት የመምህር አቅምና ብቃት እና አይነት ብዛት ነፃነት አላቸው፣ ሀብትን ስለማመንጨትና በውጤታማነት ስለመጠቀም ነፃነት ያላቸው። እነኚህ እድሎች ቢደመሩ በጣም ጠንካራ ተማሪዎችን ማግኘት የሚያስችል እድል ይሰጣል። ብቃት ያላቸው አመራሮችን ማግኘት የሚያስችል እድል ይሰጣል። ጠንካራ ቫይብራንት የሆነ የመማር አውድ እንዲፈጠር እድል ይሰጣል። እነኚህን እድሎች ግን መጠበቅ ይፈልጋል። ለመጠበቅ ፍላጎት ብቻውን አይሰራም። መስራት፣ መልፋት፣ ሀብት ማመንጨት፣ ሀብትን በውጤታማነት ማስተዳደር፣ ስትራቴጂክ ሆኖ ማሰብ፣ የዛሬ 10 ዓመት የኢትዮጵያ ኢኮኖሚ የሚደርስበትን አልሞ ለዛ ሰው ማዘጋጀት፣ የምርምር አጀንዳዎች መቅረጽ፣ አጋሮችን ማስፋት፣ ውጤታማ አጋሮችን ደግሞ እየተጠቀሙ መሄድ የኢትዮጵያን ብቻ ሳይሆን የአካባቢውንም የከፍተኛ ትምህርት ጉዳይ ላይ ተጽዕኖ መፍጠር የሚችል ተቋም መፍጠር ይቻላል። በዛ ደረጃ ሊሆን የሚችል እድል አለው አዲስ አበባ ዩኒቨርሲቲ። ምክንያቱም አገርና መንግስት 75 ዓመት ኢንቨስት ያደረገበት ስለሆነ ነው።